ስለመፈተን ዝግጅት ላይ ናችሁ? አብራችሁ ይቆዩ ታተርፋላችሁ። ዛሬ የማነሳው ርዕስ ለምሳሌ ለኢንክሌክስ ለፈተናችሁ በጣም ወሳኝ የሆኑ ፖይንቶችን አነሳለሁ። እንዴት አላችሁ? ደህና ናችሁ ወይ? ኤደን ነኝ። ዛሬ ደግሞ በሌላ ርዕስ መጥቻለሁኝ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ እንጀምር። አብራችሁ ይቆዩ። ያልኳችሁ የዛሬ ርዕሴ ቸስት ድሬኔጅ ሲስተም ምንድነው የሚል ነው ማለት ነው። ቸስት ድሬኔጅ ሲስተም በፕሉራል ስፔስ ውስጥ በሰውነታችን ፕሉራል ስፔስ ውስጥ የሚቀመጥ ቲዩብ ሲሆን ቸስት ዋል እና በላንጋችን መሃል ይገባል ማለት ነው። ይህ ቸስት ቲዩብ ለማን ያስፈልጋል ብለን ደግሞ ቀጥለን እናያለን። ቸስት ቲዩብ ድሬኔጅ ሲስተም የሚያስፈልጋቸው እነማን ናቸው? ሄሞቶራክስ ያለባቸው ወይም ብለድ በውስጥ በሳምባቸው ውስጥ ደም የቋጠሩ፣ ፕሉራል ኢንፊውዥን ያለባቸው ፍሉድ ነገር ሊኖር ይችላል፣ ኤር ሊሆን ይችላል፣ ኒሞ ሄሞቶራክስ ወይም ደግሞ ሃርት ፌሊየር ያለባቸው ሰዎች ሳምባቸው ውሃ ስለሚቋጠር እነዚህ ሁሉ ቸስት ድሬኔጅ ሲስተም ቲዩብ ሊያስፈልጋቸው ይችላል ማለት ነው። የቸስት ድሬኔጅ ሲስተም ደግሞ ምንድነው? ሪኢስታብሊሽ ዘ ኔጌቲቭ ፕሬሸር ላንጋችንን ኮላፕስ ብዙ ጊዜ አሁን ያልናቸው ነገሮች ላንግ ኮላፕስ እንዲያደርግ ያደርጋሉ እና የኮላፕስ ያደረገው ላንግ እንደገና ሪስታብሊሽ እንዲያደርግ እና ወደ ኖርማል ስራው እንዲመለስ ይረዳል። ሌላው ፍሉዶቹን አሁን ያነሳናቸው ደም ሊሆን ይችላል፣ ፍሉድ ሊሆን ይችላል፣ ኤር ሊሆን ይችላል፣ ፐስ ሊሆን ይችላል፣ ኤኒቲንግ ሳምባ ውስጥ ያለውን ነገር እንዲያወጣ ይረዳል ማለት ነው። ስለዚህ ይሄንን ቲዩብ ለእነዚህ ፔሸንቶቻችን እንጠቀመዋለን ማለት ነው። እንደ ነርስ ምንድነው ማወቅ ያለብን ካልን ቸስት ድሬኔጅ ሲስተም 3 ዋና ፓርቶች አሉት፣ ቻምበሮች አሉት። እነዚህን ቻምበሮች በደንብ አድርገን ማወቅ ይኖርብናል። ቀጥዬ እነግራችኋለሁ። የመጀመሪያው ኮሌክሽን ወይም ድሬኔጅ ቻምበር ነው። ድሬኔጅ ቻምበር የሚጠራቀመውን ሜዥር ለማድረግ እና ኮሌክት ለማድረግ ይጠቅመናል። ይህ ፓርት በኖርማል ሬንጁ ከ100 ml per hour በላይ መሆን የለበትም። ከ100 በላይ ከሆነ ኢትስ አብኖርማል። ስለዚህ እንደ ነርስ ሪፖርት ማድረግ ይኖርብናል ማለት ነው። ኖርማል ነገር ደግሞ ምንድነው? የዚህ የፍሉዱ ወይም ኮሌክት የሚደረገው ፍሉድ ከለር ብራውኒሽ ሬድ ከለር ነው የሚኖረው እና ከለሩ በጣም ሬድ ወይም ደግሞ ብራይት ሬድ ከሆነ there is bleeding ማለት ነው። ስለዚህ ይሄንን ሁለት አብኖርማል ነገሮች አሉት ማለት ነው እዚህ ላይ። አንደኛ ኮሌክት የሚያደርግ ይሁን greater than 100 ml per hour ከሆነና ብሊዲንጉ ደግሞ ነው ከለሩ ደግሞ ብራይት ሬድ ከሆነ we have to call to the doctor ማለት ነው። ወደ ሁለተኛው የድሬኔጅ ቲዩብ ሲስተም ፓርት እንገባለን። ቻምበር 2 ማለት ነው። ዋተር ሲል ቻምበር ይባላል። ዋተር ሲል ቻምበር ውሃ ይኖረዋል። ከ2 ሴንቲሜትር በላይ መሆን የለበትም የሱ ውሃ ማለት ነው። የውሃው መጠን 2 ሴንቲሜትር ከሆነ ኢትስ ኖርማል። ሌላው ይሄ ፓርት በብሊንግ አለው። በብሊንጉ ግን ኢንተርሚተንት ወይም ደግሞ ቀስ እያለ እየዘለለ ነው በብል የሚያደርገው። ሁልጊዜ በብል ካደረገ አብኖርማል ነው። ስለዚህ ይሄ በጣም ወሳኝ ፖይንት ስለሆነ በደንብ አድርጋችሁ ያዙት ማለት ነው። ኮንቲነስ በብሊንግ ከሆነ it may be air leak ያረጋ ሊሆን ይችላል። ስለዚህ ችግሩን ማወቅ ይኖርብናል ማለት ነው። the first 24 hour ላይ በብሊንግ አለ ማለት ምናልባት ኦብስትራክሽን ወይም ደግሞ የሆነ ቦታ ላይ የተቋጠረ ነገር ሊኖር ይችላል። ስለዚህ እሱን ነገር ቼክ ማድረግ ይኖርብናል። ከ24 ሰዓት በኋላ ከሆነ ግን ምናልባት ላንጉ ኤክስፓንድ እያደረገ ሊሆን ይችላል። ኤኒዌይስ ፕሮብሌም ካለ መጀመሪያ ሶርሱ ምን እንደሆነ ማጣራት ይኖርብናል። ወደ ሶስተኛው የቸስት ቲዩብ ቻምበር ክፍል እንሄዳለን። እሱ ደግሞ ሳክሽን ቻምበር ይባላል። ሳክሽን ቻምበር ያው ፍሉዱን ለማውጣት የሚረዳ ቦታ ነው ማለት ነው። እሱ ላይ ደግሞ ሁሌ በብል ያደርጋል። በብሊንግ እዚህ ላይ ሁሌ ኖርማል ነው ማለት ነው። ለምን?
እንዲያወጣ እንፈልጋለን አይደል? ስለዚህ የሆነ ድምጽ ይኖራል። እነዚህ ነገሮች ትይዛላችሁ። እዚህ ላይ ደግሞ ኢንተርሚተንት ወይም ደግሞ ቀስ እያለ ከሆነ በብልም እያደረገ ያለው ኖርማል አይደለም። እነዚህን ነገሮች በደንብ አድርጋችሁ ያዙልኝ። እንደ ነርስስ እነዚህን ፕሮብሌሞች እናያለን። ምንድነው መፍትሄያቸው የሚሉትን ነገሮች ቀጥለን እንነጋገራለን። ኪኪንግ ሊኖር ይችላል ብለናል አሁን ቀደም። ኮሌክሽን ቻምበር ላይ የሆነ ቦታ ተቋጠረ ነገር ደግሞ ኦብስትራክት ያደረገውን ቦታ ማስተካከል ብቻ ነው የሚኖርብን፣ ለዶክተር መደወል አይጠበቅብንም። ወተር ሲል ቻምበር ላይ ዲስኮኔክት ወይም ደግሞ ብሬክ ሊያደርግ ይችላል። እዚህ ላይ ኢንክሌክስ ላይ በጣም የሚሸውዱ ነገሮች ፕራዮሪቲ እና ቤስት የሚባሉ ጥያቄዎች አሉ። ስለዚህ መጀመሪያ ማድረግ ያለብን ወተር ሲል ቻምበር ላይ የሆነ ፕሮብሌም ሲፈጠር መጀመሪያ ክላምፕ ነው ማድረግ ያለብን። ቲዩቡን ክላምፕ እናደርጋለን። በነገራችን ላይ ክላምፕ ለማድረግ ግን የዶክተር ኦርደር ያስፈልገናል። ስለዚህ መጀመሪያ መደወላችሁን አትርሱ፣ እንደ ነርስ ማለት ነው። ቤስቱ ግን በጣም ወሳኙ ነገር ወይም ቤስቱ ምንድነው? ልክ ክላምፕ ያደረግነውን ነገር ቆርጠን ጫፉን ስቴራይል የሆነ ዋተር ላይ ወይም ኤንኤስ ዋተር ሊሆን ይችላል ጫፉን ማስገባት ይኖርብናል። አለበለዚያ ኤር እንደገና ሳክ አድርጎ ላንጉ እንደገና ኮላፕስ ሊያደርግ ስለሚችል ማለት ነው። ሌላስ ምንድነው ልናይ የምንችለው ካልን ቲዩቡ ራሱ ቸስት ውስጥ የገባው ፔሸንታችን ቸስት ውስጥ የገባው ቲዩብ ሊወጣ ይችላል፣ ዲስሎግ ሊያደርግ ይችላል። እንደሱ ከሆነ ምንድነው የምናደርገው? አንደኛ ራሳችን ፕሮቴክት ማድረግ አለብን። ፕራዮሪቲያችን ግላቭ ሃንድ ማድረግ ነው ማለት ነው። ከዛ ቀጥለን ቤስት ቲንጉ ግን ያው ፔሸንታችንን ሴቭ ማድረግ ስላለብን ኦክሉሲቭ ድሬሲንግ እናደርጋለን። ባዝሊን ጎዝ በመጠቀም የቀዳዳውን ወይም ደግሞ ቲዩቡ ገብቶበት የነበረውን ቦታ እንሸፍነዋለን። ከላይ ደግሞ በድራይ ጎዝ በሶስት ሳይድ በፕላስተር ምንድነው እናያይዘዋለን ማለት ነው። 4 ሳይድ አይደረግም፣ በ3 ነው የሚደረገው። እሱን እንድናቅ ቀደም እንደነገርኳችሁ ክላምፕ ስናደርግ ዶክተር ኦርደር ያስፈልገናል። ሌላ እዚህ ላይ በጣም ወሳኝ ነገር ቸስት ቲዩብ ድሬኔጁ ፔሸንታችን ተጠቅሞ ደግሞ መጨረሻ ላይ ጤናማ ሆኖ ወደ ጤናው ሲመለስ ቸስት ቲዩብ ድሬኔጁ ይወጣል። ሲወጣ ምንድነው እንዴት ተደርጎ ነው የሚወጣው? ለፔሸንታችን ማለት ያለብን ነገር አለ። መጀመሪያ ምንድነው የምናደርገው? ዲፕ ብሪዝ እንዲያደርጉ እናደርጋለን። ሆልድ ያደርጉታል፣ ትንፋሻቸውን እንዲይዙ ቤር ዳውን ይሉታል እነሱ። እስከዛ ቸስት ቲዩብ ይወጣል። ወዲያው ሆልድ አድርጎ እሱን ማስወጣት ነው፣ ወይም ደግሞ ቫልሳቫር ማኑቨር ይሉታል። ጎግል አድርጋችሁ ሞር ስለዚህ ፕሮሲጀር ብታነቡ ጥሩ ነው። ኢንክሌክስ ላይ ብዙ ጊዜ ከሚመጡ ጥያቄዎች አንዱ ይሄ ነው ማለት ነው። ስለዚህ ስለ ቸስት ቲዩብ ድሬኔጅ በደንብ በቂ ነገር ልታነቡ፣ ከኔም ተጨማሪ ነገር ካገኛችሁ እንድታነቡ ግን በጣም ወሳኝ ነገሮችን ከበር አድርጌላችኋለሁ። መልካም እድል ይግጠማችሁ። ሁሌ እንደምለው ለሌሎች እንዲዳረስ ቻናሉም እንዲያድግ ላይክ፣ ሼር፣ ኮሜንት አድርጉ። ብዙዎቻችሁ ስለምታበረታቱኝ ከጎኔም ስለሆናችሁ ከልብ አመሰግናለሁ። እወዳችኋለሁ። መልካም ጊዜ